ደጋሚ ማን ነው? ሰይጣን ነው? ሰው ነው? ጠማማ ሌዋታን እባብ ማለት ምን ማለት ነው? የሰው ነገር ላይ አይኑ መትከል በቃ እንዴት አለፈላት እንዴት ምን አገባ። ዛሬ የመጣው የመልእክቱ ርዕስ ምንድን ነበር መሰላችሁ? እግዚአብሔር ጠላትን ያስደነግጥልሃል። አሜን። ምን ይሄን ወዳጅን ነው የሚለው? ይኸው ጠላት ሁለት አይነት ጠላት አለ። የሰው ጠላት አለ፣ የሰይጣን ጠላት አለ። የሰይጣን ጠላት ምንድነው? በአየር ይላካል፣ በሆነ ነገር ይላካል። በቃ እሱ በሰው ውስጥ ደግሞ ያደረ ጠላት አለ። የሰይጣን ጠላት ማለት ነው። ሰው በሪን ይዘጋል፣ ያወራብያል፣ እንዳይሳካል ያደርጋል። እነዚህን ነገሮችን እግዚአብሔር ምን ያደርግልሃል? ዛሬ ያስደነግጥልሃል። እስኪ ያስደነግጥልኛል በሉ እስኪ። ሃሌሉያ። ይሄን መጽሐፍ የምናገኘው ትንቢተ ኢሳይያስ ምዕራፍ 27 ላይ ግቡና እዩ እስኪ። ኢየሱስ ጌታ ነው። እንዲህ ይላል፣ በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህር ውስጥ ያለውን ዘንዶ ይገለዋል። በዛን ቀን ይላል ለተወደደው የወይን ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ፣ አልቆጣውም። እሾህና ኩርንችትም በእኔ ላይ ምነው በሰልፍ ነበሩ፣ በእነርሱም ላይ ተራምጄ በአንድነት ባቃጠሏችሁ ነበር ይላል። 5ኛ ቁጥር ላይ ወይም ጉልበቴ የያዘ ከእኔ ጋር ስለ ሰላም ያደርግ፣ ከእኔም ጋር ሰላም ያደርግ ወይንን። ሃሌሉያ። 6 ቁጥር ደግሞ በሚመጣው ዘመን ይላል ያዕቆብ ስር ይሰዳል፣ እስራኤልም ያብባል ያጨበጭብማል፣ በፍሬውም የዓለምን ፊት ይሞላል። በእውኑ የዓመቱን እንደ ማታ እንዲሁም እርሱ መታውኒ ወይስ እነርሱ እንደተገደሉበት መንገድ እርሱ ተገድሏልን ይላል። ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ እስኪ። ሃሌሉያ። ቅድም ደግሞ በጸሎት መካከል ያነበብኩላችሁ መጽሐፍ አለ፣ መጽሐፍ ክፍል አለ። ኢየሱስ ጌታ ነው። ሃሌሉያ። መጽሐፈ ሳሙኤል የመጀመሪያ ምዕራፍ 5 በእነዚህ ቃላቶች ላይ መናገር ይፈልጋል። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደች፣ አጠፋቻቸውም፣ አዛጦናንም ድንበራቸውን በእባጭ ተመተች ይላል። መታቸው። በቃ ድንበራቸው ምን አለ? እግዚአብሔር አምላክ መታቸው። በምን? በእባጭ ይላል። እባጭ ክፉ ነገር ነው። ምን ስለው ነው? ክፉ ስለነበሩ የእግዚአብሔርን ክዳን ያለውን ሰው አልፎ ከምድር እንዲጠፋ ገሎ ጨርሶ ስለነበሩ የእግዚአብሔርን ክዳን ተላልፎ የእግዚአብሔር ክዳን ያለባቸውን ሰዎች ደፍሮ ስላጠፉ የእግዚአብሔር ቁጣ ነደደባቸው። ኢየሱስ ያድናል። ስለዚህ እዚህ መጽሐፍ ላይ ደግሞ የምናየው በዛን ቀን ይላል። በዛን ቀን በምን ቀን? እግዚአብሔር ለፍርድ በተነሳ ቀን፣ እግዚአብሔር ሊሰራ በተነሳ ቀን፣ በዛች ቀን እግዚአብሔር ፈጣኑን እባብ ሌዋታንን ይቀጠዋል። 3 ስለ እባብ አይነቶች እናያለን እዚህ ጋር። 3 የእባብ አይነቶች አሉ። ፈጣን አለ፣ ጠማማ አለ፣ ባህር ውስጥ ያለው አለ። ባህር ማለት በእግዚአብሔር ቋንቋ ህዝብ ነው። ህዝብ ነው ባህር ማለት። ከዚህ ሄደን ላንገኖ ባህር አይደለም፣ ያዋሳ አይቅ አይደለም፣ የሆነ ምንድነው እሱ ይሄ አማራ ክልል ላይ ያለው ይሄ የጣና ሐይቅ አይደለም። አሁን እያለ ያለው እግዚአብሔር በባህር ውስጥ ያለውን ምን አደርጋለሁ? ዘንዶ ይገላለሁ፣ ጠማማውን ሌዋታን እቀጠዋለሁ፣ ፈጣኑን እባብ እቀጠዋለሁ ብሎ ሲናገር እነዚህ ሶስቱም አይነት ስራ አላቸው። ሶስቱም አይነት ስራ አላቸው እነዚህ ክፎች ማለት ነው። እነዚህም ደግሞ በማን ነው የሚጠቀሙት ስትሉ በሰዎች ነው የሚጠቀሙት። በሰው ውስጥ ነው የሚጠቀሙት። ተልእኮ አላቸው። የምን ተልእኮ? የማክሸፍ ተልእኮ፣ ትውልድን የማስቆም ተልእኮ፣ ከግቡ እንዳይደርስ የማድረግ ተልእኮ አላቸው እነዚህ 3ቱም አይነት እባቦች። ኢየሱስ ያድናል። እስኪ ኢየሱስ ያድናል በሉ እስኪ። ሃሌሉያ። ዛሬ ደግሞ በእነዚህ እባቦች ላይ የእግዚአብሔር እጅ ትከብዳለች። ይኸው አትተኙልኝ፣ አሁን አይተተኙብኝ፣ ነቃ ነቃ በሉ እስኪ። አሜን በሉ እስኪ። ሃሌሉያ። በዛን ቀን ጠማማውን ሌዋታን እባብ እገላለሁ ያለው ጠማማ ሌዋታን እባብ ማለት ምን ማለት ነው? ሌዋታን ፈጣን፣ ጠማማ ሌዋታን ክፉ። ለምሳሌ በህይወታችሁ ዘመን ጠላት የሚጠቀምባቸው ሰዎች እናንተ ግን አታውቁም፣ ከናንተ ጎን አሉ። ምን እያደረጉ? ነገራችሁን እያጣመሙ። እናንተ በመልካም መንገድ ስትመጡ እነሱ ያጣመምባቸዋል።
የሚያዋጣህን መንገድ አንተ ታውቃለህ። እንደሚያዋጣ ስለሚያውቅ አስቀድሞ ካንተ በፊት ስለሚያውቅ የሚያዋጣን መንገድ አይደግፍም፣ ወደ ሌላ ይቀይስብሃል። እዛ ጋር ስኬታማ ትሆናለህ። ወደሚጠፋበት አቅጣጫ ያመጣል። ይሄ ጠማማ መንፈስ ነው። የቅናት መንፈስ ነው። የቅናት መንፈስ ነው። አንተ ታውቃለህ እኮ በምን ቦታ ስኬት እንዳለ፣ በምን ቦታ ያንተ በረከት እንዳለ ታውቃለህ። እየርክ ነው እሱ ጋር ክሳራ አለ ይላል። አስቀድሞ ነገርን ያበላሻል። ከዚህ በኋላስ ምንም መሆን አትችልም፣ በቃ ተበላሽቷል፣ ቁጭ አለ። ከሰርኩ እኮ ትላለህ። በማን ምክንያት ነው የከሰርከው? በጠማማው ሰው ምክንያት ነው የከሰርከው። አጣመሞብሃል ስለሆነ ፈጣኑ እባብ ደግሞ ምንድነው? ፈጣኑ እባብ የምንለው ለምሳሌ ወደ ኤምባሲ እንግባ። አንድ ሰው ኤምባሲ ጉዳይ አለው፣ ይሄዳል፣ ቀጠሮ አለው፣ ነገር ሁሉ አልቋል፣ ምንም ሚስቴክ የለውም። ከሱ የሚጠበቀው ፕሮፖዛል ሁሉ አሟልቷል። ከዛ ሲሄድ ምን ያደርጉበታል? አይ መሄድ አትችልም፣ ተበላሽቷል ይሉታል። ፈጣኑ እባብ ሄዶ ነድፎበታል፣ ነገሩን ነድፎበታል። ብዙ ጊዜ ሁሉ ነገር አልቆ በቃ ደስ ብሏቸው ቦታ ጋር ሲደርሱ የሚደነግጡ ብዙ አለ። ይሄ የፈጣኑ እባብ ውጤት ነው። ነገርን ይነድፋል። እንደው ኢዮብ መጽሐፍ ላይ በራሪቱን እባብ የእግዚአብሔር ጣት ወጋችሁ አይልም? አንተ ምን ለማድረግ ነው እየበረረች አለችው? ለመንፍደፍ፣ ለመግደል፣ ትውልድን ለማምከን፣ ከራእይ ውጭ ለማድረግ፣ ለማስደንገጥ፣ መንገድ ላይ ለማስቀረት ነው ስራው። በሆነ ስራ አስፈጻሚ ልብ ውስጥ ቁጭ ብሎ ስለ አንተ ነገር በቃ እንዲበላሽ ያደርጋል። አይ ይሄን አላማለ የሌለን ሰበብ የሌለን ምክንያት ይደረድርና ነገርን ያበላሻል ማለት ነው። ይሄ ያፈጣኑ እባብ ውጤት ነው። አታውቅማ፣ ያ ሰውም አያውቅም፣ አንተ ባለ ጉዳዩ አታውቅም። እኔማ ሙሉ ይሄን ነገር አሟላ የተባልኩትን ነገር እያሟላ ነው። ምን ሆኖ ነው የተበላሸ ብላችሁ አታውቅም? ምን ሆኖ ነው እንደዚህ የሆነ ብላችሁ አታውቁም እንዴ? እኔ እጅ ላይ የተበላሸ ነገር የለም፣ ነጭ ነው። ግን ለምንድን ነው ያልተቀበለው የኔ ነገር ብላችሁ አታውቁም? የፈጣኑ እባብ ውጤት ነው። ነገራችሁን አስቀድሞ ሄዶ ይመታል፣ ግን መድረስ አትችሉም። ይሄ ነው ጠማማው። እንግዲህ ጥመቱን ሲያሳይ የሆነ በተስማማችሁበት ጉዳይ ላይ እንዲህ የሚል ማለት ነው። ሰባቱ ተሰብስቦ ስድስቱ ሲስማሙ ሰባተኛው ይጠማል ማለት ነው። ይሄ ጠማማ መንፈስ ነው። የሌለ ሐሳብ ያመጣና ያን የስድስቱን ሐሳብ የተስማሙትን የመበጥበጥ ሐሳብ ይሰራል። ይሄ የጠማማ መንፈስ ነው። የጠማማ እባብ ሐሳብ ነው። መንፈሳቸው ዛሬ ይመታ። እስኪ አሜን በሉ። ድገሙና አሜን በሉ። ይሄን ያደርጋሉ። ሶስተኛ ደግሞ ባህር ውስጥ ያለውን ዘንዶ ይገላሉ። ሶስተኛ ደግሞ በጣም ከባድ ነው። የሚገርም ደጋሚ ማን ነው? ሰይጣን ነው? ሰው ነው? እጂ ያነሳችሁ ታወራላችሁ ወይስ አንድ ላይ ታወራላችሁ? ሰይጣን ነው እየሄደ ጠንቋይ ቤት እየሄደ ድገምልኝ የሚለው። ማን ነው የሚደግም? ዛሬ በቃ ዘኒ ናደብሲስ ብሎ ናደብሲስ አሳጣልኝ ብሎ ሰይጣን ሄዶ ጠንቋይ ቤት ይቀመጣል። ማን ነው የሚቀመጠው? አዎ ሰይጣን ምን ያደርጋል? ፑሽ ያደርገዋል። ሐሳቡን የሚያመጣ ሰው ነው። ሐሳቡን የሚያመጣ ሰው ነው። ሐሳቡን ይደግፈዋል ሰይጣን። በለው በርታ፣ ግደል፣ አጥፋ ይላል። በር ከፍቶለታልና። ስለዚህ ማን ውስጥ ነው ያለው? ይሄ እባብ ማለት ነው ሰው ውስጥ ነው ያለው። እኔ ቡዳ ነኝ፣ እኔ ጓጃሜ በቃ እንዲበልጥ ሀኛኛ አድርጌ በለው የሚለው በማን ውስጥ ቁጭ ብሎ ነው? የሰው ነገር ላይ አይኑ መትከል በቃ እንዴት አለፈላት፣ እንዴት ምን አገባ፣ ምን ማገባኝ። ያ የጠማማው እባብ እንትን ነው። የጫነብህ ተጽዕኖ ነው። ስበረው ከላይ ላይ አይሆንም። በቃ ስለ እግዚአብሔር አውራ፣ ስለ ኢየሱስ አውራ። እንደ ሁሉ ጊዜ ስለሱ ተናገሩ እኮ አውሩ ላልኩ ሐዋርያው ጳውሎስ ስለሱ ተናገሩ፣ ዘምሩ፣ ጸልዩ፣ መልካምን ቅኔ በልባችሁ ተቀኙ ነው የሚለው እንጂ ዝም ብሎ አረ በጌታ አመዳም መንፈስ የተመታ ይሆን። እስኪ የተመታ ይሆን በለው። እስኪ እጅን ከፍ አድርግልኝ። በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ ክፋት፣ ጨለማ፣ እርኩሰት በኢየሱስ ስምና ስልጣን ለእግዚአብሔር የማይመች የሞት መንፈስ፣ የጨለማ ጉልበት አሁን የደቀቀ ይሆን።
ይድቀቅ በጌታ በኢየሱስ ስም። አይሆንማ፣ አያዋጣህም። አትድከም። በማይጠቅም ነገር ውስጥ ገብተህ አትድከም። በቃ ስለ እክል አታንሳ፣ ስለ እክል አታንሳ። በቃ የራስን ስራ በእናትህ የራስሽን ስራ ስሪ። በቃ አያዋጣም። በቃ አያዋጣም። እውነቴን ነው የምላችሁ። በቃ እውነቴን ነው የምላችሁ። ኢየሱስ ሊመጣ ነው። ትናንት ወደ አርብ ቀን ኢየሱስ ሊመጣ ነው ብዬ ነው ኦንላይን የገባሁት ከረፈደ ማለት ነው። ኢየሱስ ይመጣል ብዬ ወጣሁ። ገብቶ የማያውቅ ህዝብ ነው የገባው። ምን ያህል ሰው የእግዚአብሔርን የኢየሱስ ክርስቶስን መጽዋዕት እንደናፈቀ ይታያችሁ። ምን ያህል በቃ ደስተኛ ሰው በቃ ስለ ክርስቶስ መስማት ይፈልጋል። አሁን ስለ ወሬ መስማት ልብ አልፈለገም፣ መንፈስ አልፈለገም። ስለ ሰይጣን ስለሆነ ነገር፣ ስለ ሀብት፣ ስለ ብር፣ ስለዚህ ነፍስ ተጨንቃለች። ነፍስ እረፍት የምታገኘው ስለ ክርስቶስ ስታወራ ነው። መንፈስ ቅዱስን ስትጋብዝ ነው እንጂ ስለ ሳምበዲ ስታወራ አይደለም። ዛሬ ምን ተፈጠረ በሬ ወለድ ወሬ ይዘህ አትዙር። በቃ የምጸልየው ጸሎት በፍሬ ነው የሚለካ። ጸሎት ትክክል ነው አይደለም ፍሬ ያስታውቃል። እኔ እየጸለይኩ ነው ብለህ የምታወራ ከሆነ ጸሎት እንደዚህ ቅድም እንደተባለው ምሳሌ ራሱ እግዚአብሔር ነው ያመጣልኝ። ተጠቅሜ ማለት እንደዛ ነው ማለት ነው። መታገለግል አገልግሎት በፍሬ ይታወቃል። ምትነግድ በንግድ በፍሬ ነው የምታወቀው። በቡርጃጀ ሳይነገርክ ከሆነ በአንድ አመት ውስጥ መኪና ትገዛለህ። በአንድ አመት ውስጥ ማለት ነው። አይሳካልም ማለት አይደለም። ግን የቡርጃጀ መንፈስ ቶሎ ያመጣል። መኪናውንም ያመጣል፣ ሲኖውንም ያመጣል፣ ሱቆቹንም ያመጣል፣ ብሩን ይመጣል። ታች ከተማው አንተን ብቻ ይዘማል ለጥቂት ጊዜ። ከዛም በኋላ መጥፋይ ዶጋ መድ ነው የሚሆነው። በጌታ በኢየሱስ ስም ነምን ወካንከቲን በዲን ዶጋ ሰው ራሱ እንዳንተ አይጥፋ። ከባድ ነው። የእግዚአብሔር እጅ በተነሳ ጊዜ ማለት ነው። እግዚአብሔር ማይ እንዳይመስላችሁ ያያል። እግዚአብሔር የቱ በንጹህ መንገድ እየሄዱ እንደሆነ ያያል። ለሰው ፊት ለታይታ ብላችሁ አትጸልዩ እኮ ነው ማለት መጽሐፍ ቅዱስ አይደል? ለታይታ ብላችሁ ጻድቅ የሚመስላችሁ ሰዎች ተመለሱ። ልባችሁ ንጹህ ይሁን፣ መንፈሳችሁ ንጹህ ይሁን። ንጹህ ይሁን። በቃ አንዳንድ ጊዜ በቃ እንደው እኔ ካልተነበይኩ መጀመሪያ ውስጤ ላይ ምን ይላል እግዚአብሔር? ስማ፣ መስማት ራሴን መስማት መቻል አለብኝ። ምን ያህል ተደስቷል ጌታ በእኛ አገልግሎት፣ ምን ያህል ተደስቷል። እውነቴን ነው የምላችሁ። እግዚአብሔር አምላክ ይመልሰን። እስኪ እግዚአብሔር ወይ መልሰኝ በሉ እስኪ። እግዚአብሔር ወይ መልሰኝ በሉ እስኪ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። በናዝሬቱ በኢየሱስ ስምና ስልጣን ውስጥ ልባችሁን የሚያሳርፍ ነፍሳችሁን የሚያረሰርስ የእግዚአብሔር ቅባት በእናንተ ላይ፣ በቤታችሁ ላይ፣ በትዳራችሁ ላይ፣ በስራችሁ ላይ፣ በአገልግሎታችሁ ላይ ይፍሰስ። በጌታ በኢየሱስ ስም። በቃን እኮ ደክሞናል፣ ይበቃል ከዚህ በኋላ በናዝሬቱ በኢየሱስ ስም። ስለዚህ እዚህ ታች ላይ ወረድ ብሎ ምን ይላል? አንብብልኝ እስኪ ዳንዬ፣ አንብብልኝ ስለ ያዕቆብ ቤት የሚናገረውን። ከዛም በኋላ የሚገርማችሁ ነገር ይሄን ሁሉ ከተናገረ በኋላ ምስጥር ሉክ አሁን አድምጡኝ። ጌታ ኢየሱስ እግዚአብሔር ይሄን የተናገረው ከዚህ በፊት በብዙ ጠላት በዝብዟቸው ነበር፣ በብዙ አድክሟቸው ነበር፣ በብዙ ሽባ አድርጓቸው ነበር። ስለዚህ የክዳኑን ሕዝብ ለማንሳት የያዕቆብን ቤት እንደገና ሊያለመልም የገባው ክዳን ተናገር። በሚመጣው ዘመን ያዕቆብ ስር ይሰዳል። ጠማማም እያለ ሌዋታን እያለ ፈጣኑ እያለ አልፌ ትሰዳለ። አሁን ለቀቅ አድርገን በላንተ እስኪ አልፌ እሰዳለሁ በል እስኪ ባክ ተናገር። በጌታ አልፌ እሰዳለሁ በል እስኪ ድገምና አልፌ እሰዳለሁ በል እስኪ። እሺ ቀጥል። እስራኤልም ያብባል። እስራኤል ምን ይላል? ያብባል። ትናንትና ያንተን አበባ ሲቆርጥ ሲነድፍ የነበረ ያንተን ቅጠል ሲያራግፍ የነበረ በረከትን እየበላ የነበረ እርሻክ ላይ አንተ ጤናማ ዘር ስትዘራ መልሶ በአንተ ነገር ላይ እንክርዳድ እየዘራ የነበረ ከዚህ በኋላ አይሆንም። አሜን። ወይኔ ዛሬ ይሄ መገለጥ እኮ ነው። አታድግሙኝ ባካችሁ፣ ለቃቅ አርጋችሁ አሜን በሉ። እስኪ አሜን በሉ እስኪ። እስኪ በኔ ላይ በሉ እስኪ። የጠላት በሉ እስኪ። ክፉ ዘር በሉ እስኪ። አይሆንም በሉ እስኪ። ድገሙና አይሆንም በሉ። ሃሌሉያ! አሜን። የሚመጣው ዘመን
ለምን ያዕቆብ ስር ይሰዳል ካለ በኋላ ያብባል አለ። አንተ አሜን አሜን አትልም እንዴ? አሜን አሜን በል። አሜን ምን ይላል? ያብባል። አቤት ሲያምር የሚያብብ ሰው። አሜን አሁን እኔ አላማረብኝም። ይሄ ማለት እኮ ማበብ ነው። አልገባኝም። ምን አለ እንደዚህ ማለት እኮ ምን ማለት ነው? እዚህ ጋር አትማሩም እንደ ገለ ለበቃ ይሄ ማለት ምን ማለት ነው? ማን እያለ ክፉ እያለ ጠላት እያለ ሟርተኛ ትጠፋለች የሚል እያለ እግዚአብሔር ሆይ ያሳበበኝ አንተ በጌታ እጅ ከፋር በናዝሬቱ በኢየሱስ ስም ኤው እንዲህ ገፍቼ እሱን በአጥሙ ይደፋለሁ ያለው ጠላት እያለ ወደፊት ትፈጥናለህ። አሜን። ወደፊት ትፈጥኛለሽ። አሜን። ወደፊት ትፈጥናለህ። አሜን። ሃሌሉያ አሜን። ስለዚህ ያብባል፣ እስራኤል ያብባል፣ እንደውም ያጨበጭብም። ክረምት ላይ እስኪ እርሻ ውስጥ ገብታችሁ ያያችሁ በቆሎ ምናምን የሆነ አትክልት የደዘራችሁት ነገር ሲደርስ እንዴት ነው ድምፅ አለው አይደል? እያጨበጨበ ነው ማለት እኮ። አጨብጭብ እስኪ አንተ። ኢየሱስ ያድናል። በጣም ደስ ይላል። አይላል በቃ ነምትንተ ነው ያጨበጭባል። በፍሬውም የዓለምን ፊት ምን ያለ ይሸፍናል። በጌታ እጅን ከፍ አድርግ። እሲ ማለ መጋላ ከነ ከስ ነምኒ ሙደቱ እንጅሩ እሲ ማለ ኦላ ከነ ከስ ነምኒ ሙደቱ እንጅሩ እሲ ማለ ወላ ዋን ነማ ብራ ወንት ነማ ብራ በተሙን ቀቡ በቃ ምናምን ማስወራት የሚጀምሩ ሰዎች አላችሁ። ይሄ መገለጥ ነው። ግን አንዳንድ ሰው ነው የሚገባው። ጌታ ምስክሬ ነው ማለት ከሷ ውጪ በዚህ ከተማ ላይ የሚታይ የለም እንዴ? ከሱ ውጪ በዚህ ከተማ የሚወራ ሰው የለ? በዚህ ቤተ ክርስቲያን ውስጥ የሚወራ ሰው ጌታ ምስክሬ ተሸፍናለ። አሜን። እኔ አንተም ቢሆን ማለት ነው ወንበሩን ለቂቄ ነው አሜን የሚለው። አሜን። በጌታ በኢየሱስ ገባችሁ? መሸፈን ማለት ሚዲያው ሁሉ ወሬ የሱ ማለት ነው። ከተማ ሁሉ ያንተ አሜን። ጉራቲ ዲኮ ገባባ ዋይ ሳማሉ ቃቃ በቃ ኦዶቃቁፍን በርባር ቃቃኛቸው ለመናገር ሳይፈልጉ ይናገራሉ። ምክንያቱም ምን አድርጓልና ሞልቷል። ወይኔ እስኪ እጃችሁ ከፍ አድርጉ በጌታ በኢየሱስ ስም። ጠላት አይኑ እያየ ጆሮ እየሰማ ገፊዎችሽ እያዩ ትሸፍኛለሽ። አሜን። ትሞያለሽ። አሜን። ግን ምስጢሩ ገብቷችኋል? የመሸፈን ነገር አሁን እየገባችሁ ነው? ገብቷል? እስኪ እየገባችሁ? አዎ ግማሹ አልገባው። ገብቷችኋል? መሸፈን ማለት የጣራና ጉርግዳ አይደለም ሰውዬው እንዴ። በሚመጣ ዘመን የዓለምን ፊት ምን ያደርጋል? ይሸፍናል። ስለ ያዕቆብ ብቻ ይወራል ማለት ነው። ሰሜን ስትሄድ ስለ ያዕቆብ፣ ደቡብ ስትሄድ ስለ ያዕቆብ፣ አፍሪካ ስትሄድ፣ አሜሪካ ስትሄድ በጌታ በኢየሱስ በማያውቁና በሚያውቁ ሰዎች አንደበት ትወራለህ። አሜን። እግዚአብሔር የሆነን ሰው በቃ ሊያወጣው ነው። አሜን። ሊያወጣው ነው ብያለሁ። አሜን። ጌታ ሆይ ይሄን ጉባኤ እርዳ፣ እኔንም እርዳኝ። ሊያወጣክ ነው አልኩ። አሜን። በናዝሬቱ በኢየሱስ ስም ትወጣለህ። አሜን። በኢየሱስ ስም ትወጪያለሽ። አሜን። በጌታ በኢየሱስ ስም ትወጣለህ። አሜን። እግዚአብሔር ምስክሬ ከዚያው በክፉ ሳይሆን በመልካም እንዴ ከሱ ውጪ መልካም የሚሰራ የለም እንዴ? ዝም ብሎ ስለሱ ብቻ ያወራሉ። ምን ማለት ነው? እነከለ ያሉ አሁን እነሱ አይወሩም ስለሱ ብቻ። እና ምን እናርግ? ጌታ ያወጣውን ሰው ቀኑ የደረሰውን ሰው ዘመን ይመጣለት ሰው ይወራል። ታዲያ በጥሩምባ ቱ ስሙ። አንተ መርዶክዮስን አታይም እንዴ? በጌታ በኢየሱስ ስም እንዴ የተደበቀ ሰው ነበር እኮ። ሃማ ብቻ ነበር የሚወራው። ሃማ ሊገለን ደብዳቤ ገብቷል። በቃ 127 አግሯት ገባ። በቃ ሃማ የሚባል ሊጨርስ ነው ይላሉ እስራኤላውያንም አይሁዳውያንም ሁሉም ያወራል ስለ ሃማ። ለትንሽ ጊዜ የጠላት መገለጥ ለጥቂት ጊዜ ነው። በደንብ ስሙ። የጠላት መገለጥ ከዛም በኋላ ነገሩ በአንድ ማታ ተገለበጠ። በቃ በ6 ሰዓት ልዩነት ተገለበጠ። እጅግ ከፋል። በ6 ሰዓት ልዩነት ነገሩ የሚገለበጥለት ሰው አለ። አሜን። አሁን እኔ ስናገር አይገባህም። አንተ ለቀቅ አርጋሜን ብትል እንደ ዛሬዋ እንደ ደራርቱ ተሸክመህ ትመጣለህ። አሜን። በጌታ በኢየሱስ ስምና ስልጣን በ6 ሰዓት ልዩነት እግዚአብሔር አዋጅ በአዋጅ የሚሽርለት ሰው አለ። አሜን። በ6 ሰዓት ልዩነት እግዚአብሔር ክብር የሚያስጨብጠው ሰው አለ። አሜን። በ6 ሰዓት ልዩነት የሚደወልልህ ስልክ አለ። አሜን። በ6 ሰዓት ልዩነት የሚገባብህ በረከት አለ። አሜን። በ6 ሰዓት ልዩነት እግዚአብሔር እዛ ማዶ ስላንቺ ያስወራል። በ6 ሰዓት ልዩነት እዛ ማዶ
ወደ ያንቺ ምንጭ ይፈልቃል። አሜን። በስድስት ሰዓት ልዩነት እግዚአብሔር ያስጠራሻል። አሜን። እኔ ነኝ ስትል አሜን አሜን። ሃሌሉያ አሜን። አጨብጭብ ለጌታ ክብር እባክህ። እስኪ ኢየሱስ በሉ እስኪ። በመልእክቱ ተባረካችሁ? እስኪ ተባረከ። አጨብጭብ ለጌታ ክብር። እኔ ኢሳኩ ሲናገር መልእክት እንዳልፍብኝ የቀባኝ አቀባቡ ነው፣ መንገዱ ነው። ዘራት ከሰው አልልማ አልመጣልኝ ምን ላል እያልኩ አልናገርም። እንደዚህ ቀለል አድርጌ ልናገርክ። ከባዱን መልእክት ቀለል አድርጌ ልንገርህ። በስድስት ሰዓት ልዩነት ተአምራት ይሆናል። ግን ለኦኔ ለተረዳ ሰው ማለት ነው ይሄ መገለጥ ነው። አሁን ወደዚህ ወደ መጽሐፍ አስቴር ገባለሁ አላልኩም እኮ ወስዶ ያስገባኝ መንፈሱ ነው። እጂ ከፋርክ በእኩለ ሌሊት አይደለም እንደ ከንጉሱ እንቅልፍ የሸሸው? በምን እኩለ ሌሊት ማለት 6 ሰዓት አይደል ነው ወይስ ነው ዋሽው? ትክክል አይደለም? ትክክል። እኩለ ሌሊት ስንት ሰዓት ማለት ነው? 6 ሰዓት ሲሆን እኩለ ሌሊት ሊነጋ ወይም ለዛኛው ወይም ለዚህኛው ወገን ኢየሱስ ጌታ ነው። ከዛ ከ6 ሰዓት ወደ 7 ሲቆርጥ በቃ ቆርጦለታል። ሊነጋ ነው፣ እየመጣ ነው። አዲሱ ቀን እየመጣ ነው ማለት ነው አይደለ? ልክ ሊነጋ መርዶክዮስ ሊሰቀል ሃማ ሊነግስ 6 ሰዓት ሲቀር ነገሩ ተገለበጠ። አሜን። እግዚአብሔር በጠላቶች ላይ እጁን ያከብዳል። ነገሩ ተገልብጧል። በአንተ ላይ የተደገመ የተተበተበ ትብታብ በኢየሱስም ለራሱ ተጠልፈዋል። አሜን። ለራሱ ተደርጓል። አሜን። ለራሱ ተደረገ። አሜን። ለራሱ ተደረገ። አሜን። ሃሌሉያ አሜን። እስኪ ኢየሱስ በሉ እስኪ። ኢየሱስ ድገሙና ኢየሱስ በሉ እስኪ። ኢየሱስ ከዚህ እንደወጣችሁ የትንቢት መንፈስ እየመጣ ነው። ከዚህ እንደወጣችሁ ስልክ የሚደወላችሁ ሰዎች አላችሁ። አሜን። ደረስ ወይ ያመላል ከበመ ስልክ አልገባ መላ ኮንፈረንት አትለ ወልቀብ እሲል ላሊንካ አካጅና አትኪሲን ሴንቱ ማልታት ተቆይ ምን አለት ዝብሩ በጌታ ኢየሱስ ደረጀና አትለ አናፊን ጀቷል አይለ ቀበደራቦ መቃ ኢየሱስ ሃሌሉያ ሆምና ዲጋው ልቻትን ዋምጭ አዳ አሜን ኤርጋን አዳ አሜን ኤርጋን ኤባ አሜን ገረ ስልክ ኬት ጋሌራ ሃሌሉያ ገረ ኤርጋ ኬት ጋሌራ አሜን ሚሴጅ ገባ አሜን ጥሪ ሆነ አሜን ታምራት ሆነ አሜን ነገሩ ተገለበጠ። የፈራው አሁን አይሰራ አሜን አይሰራም እግዚአብሔር አስለቀኩት አለ። እግዚአብሔር ምስክሬ ከብዙ ሰዎች ኔትወርክ ላይ የሆነ አዝም ስነሳ ያለው አሜን ከብዙ ሰዎች ኔትወርክ ላይ የሆነ ጫና ሲሰበራ ያለው አሜን በኢየሱስ ስም ተመታ አሜን። በቃ አኩማ ዱራ ሜሴጅ ቴሌቱ ዱጀት በቃ ሜሴጅ ብራስ ይተይራ ሜሴጅ ቴሌ ጋር ብሪስ ይቀየረ ቆም ሚራክል ማን ያለ እንዳንቺ አንቺ ጋር ነው ያለ። በቃ እንደው ኢየሱስ ጌታ ነው። እስኪ ኢየሱስ ጌታ ነው በሉ። የእግዚአብሔር ስም ይባረክ። ደስተኞች ናችሁ? እስኪ ደስታ በቃ ነው የተባረከ ሰው ብቻ እስኪ እና ምንድነው አንድ መክሪያችሁ ማለፍ የሚፈልገው ነገር አሁን ቅድም ስለተናገርነው ስለ ሶስቱ ስለ እባብ ባህሪያት ትንሽ ነካ ነው ያረኩት። በደንብ ባላርሰላስት አልተናገርኩም። ሌላ ጊዜ ደግሞ በሰፋ አድርገን እና ያለን ምንድነው የምታረጉት? እንደዚህ አይነት ሰዎች ቅድም መንፈስ ቅዱስ ማለት ያብራራላችሁ አይነት ሰዎች ሲገጥማችሁ ለነሱ ጊዜ ስጡ ማለት ቆይ አስብበታለሁ እሺ ብላችሁ ዞር ማለት እሺ። ከዛ ሲከራከራችሁ አይን አፍጥቶ ከመጣ አንተ አይና አትበል። እሱ ውስጥ የተቀመጠው አይን ያወጣ ዘንዶ ስለሆነ ማለት ነው። ዞር ነው ማለት ያለብህ እሺ። ዞር ሁሉም ደግሞ ለጠራ ሁሉ አቤት አትበል። ለሁሉ መልስ ደግሞ አይሰጥም። ለሁሉ በቃ ኦኬ አይባልም። እንደ ባለ አእምሮ እንደ እግዚአብሔር ሰው አስበ ነገሮችን በእርጋታ መምራት ነው ያለብህ። ምክንያቱም ዘመኑ እንደምናየው ይሄ ነው። ሁሉ ነገር ወደ አደባባይ እየወጣ ነው። ቀድሞ በጓዳ ስንወቅት የነበረው ነገር አሁን እንደውም አይኑን ገልጦ እንዲህ ብሎ ወጥቷል ማለት ነው። በዚህ ሰዓት ላይ በጥበብ ስትጓዝ ነው የምታመልጠው። በጥበብ ስትጓዝ ማለት ነው። ስለዚህ ጥበበኛውን በንግዳችሁ ስትነግዱ ጥበበኛው ነው። የሚታሳልፉ ሰዎች ምን አይነት ሰው ነው? እዩ ዛሬ ጤናማ ሰው ነው ሆነን በቃ በጣም ምርጥ ሰዎች ናቸው እነሱ የጌታ ሰዎች ናቸው ሲባል የጌ ሰው ሆኖ እየተገኘ ያለው ያጋንን ሰው ሆኖ ነው እየተገኘ ያለው። በምንድን ነው የምንመረምረው? በእግዚአብሔር መንፈስ ነው የምንመረምረው። አናቅምኛ
ገብቷል አይደለም? ስለዚህ እግዚአብሔርን እየፈራ ከእግዚአብሔር ሐሳብ ጋር እየተስማማ እየጸለይ ከርክ አትሸወድም። በምንም አይነት ሁኔታ አትያዝም። ባይዘይ መንፈሱ ያለበት ሰው አይበላም። አሜን። የእግዚአብሔር መንፈስ ያለበት ሰው ምን አይልም? አይበላም፣ አይያዝም። እግዚአብሔር አምላክ ያስመልጠዋልና እግዚአብሔር አባት ይባርካችሁ። አሜን። ሃሌሉያ።